ፈልጌ ነው ባለማወቅ እንደዚህ ያለ በጭፍን የሚሄዱ ሰዎች የሆነ ታምር አይተው የሚሄዱ ሰዎች እስከሚገለጥላቸው ድረስ በጣም ጊዜ ይወስዳል። አሁን እንደ ኤቢ ያሉ ሰዎች ግን በቅንነት እንደሄዱ እንደውም ለእምነቱ እንደው ፈልገው እንደሄዱ አድርጌ ነው የምቆጥረው። ኦኬ አሁን ላይ በስለዋል። እርግጠኛ ሆኜ ነው ኤቢን አሁን ኦርቶዶክስን ጠፍተዋል ኦርቶዶክሳውያን እና እንደው ወደ እኔ እምነት ካልመጡ አይድኑ ብሎ በፍጹም እንደማያምን 100% አረጋግጬ መናገር እችላለሁ። 100% ኖት ኦንሊ ኤቢ በጣም የፕሮቴስታንት ስኮላሮች በጣም የተማሩ ሰዎች በጣም የተማሩ ከሆኑ በመውጣታቸው የሚቆጩ ናቸው አብዛኞቹ። ይህንን እንደው ለፖለቲካ ስለሆነ አይናገሩትም እነሱ በቃ እንዳይመለሱ ብዙ ተከትሏቸዋል። ቸርች ፕላንት አድርገዋል። ከኋላቸው አስከትሎት የመጡት በጣም ብዙ አለ። ለመመለስ በጣም ስለሚከብዳቸው ውስጣቸው ኦርቶዶክሳዊ እምነት ነው ያላቸው። አሁን ይህንን ገፎና ጥሎ መምጣት በጣም ከባድ ነው። እንደነ ይህንን ለመቀበል እንደ ወንድማችን ናቲ መሆን ይጠይቃል። አሁን ናቲ ላይ የማየው እኔ ናቲ ትራዲሽኑ ራሱ የፕሮቴስታንት አይመስልም። እዛ ቤት ያሉ ወደዚህኛ የሚመጡ ትንሽ የመቸኮል ያለ መረጋጋት የነበረው እዚያ ውስጥ ያለው ቅሽቅሽ ያለ ነገር ይታያል። ናቲ ላይ የማየው የሆነ ከገዳም የወጣ መነኩሴ አይነት ነው ያለው። ግሬሱ ራሱ በጣም እግዚአብሔር ምስክሬ ነው። በፊቴ ስለሆነ አይደለም የማወራው በጣም የተረጋጋ። ለምሳሌ ከዚያው ከፕሮቴስታንቱ ግሩፕ ውስጥ እንኳን መካነ ኢየሱሶች ስንወስድ ካልም ናቸው። የሆነ ረጋ ያለ በጣም የተረጋጉ የሆነ ነገር እናይባቸዋለን። ጴንጤኮስታል እኮ ማለት እኮ እኔ ቆይቻለሁ 2 ሳምንት ሆኖኛል። እኔ ጴንጤኮስታል የሚሆን ሰው ምንድን ነው የምለው ከአባቶች ትምህርት ወደ አዙዛ ስትሪት ነው። ከአባቶች ትምህርት ወደ ጎዳና ተዳዳሪ ትምህርት እንደ መግባት ነው የሚቆጠር። ንቅል ነው እንደ የሆነ የጭድ እሳት እዛ መንገድ ዳር ላይ ተቀጣጠለ። መንገድ ዳር ላይ የሚጠፋ ትምህርት ነው። በነዩ ጩፋ ስታይል የሚሄድ ሰው 100 ዓመት ከደፈነ በጣም ይገርመኛል። እኔ በእርግጥም መስበክ አለብን። እነዚህ ወንድሞቻችንን በፍቅር የማቅረብ ስራ መሰራት መቻል አለብን። ሰብረው እንዲወጡ ውስጣቸው የሚያምኑትን ኦርቶዶክሳዊነት የሚቆጫቸውን ኦርቶዶክሳዊነት ተንቅለው እንዲመጡ እንፈልጋለን። እነዚህ ሰዎች ሲመጡ ደግሞ ቀላል አይደለም የሚሆኑ አገልግሎቱ። አንደኛ ልዩነቱን ያውቁታል። እኛ ጋር ሲመጡ የሆነች አንድ ነገር አይተው አይደረግጡ ያውቁታል። ኦልሬዲ ትምህርቱን ዶግማውን ያውቁታል። ቀኑና ምን እንደሆነ ተረድተው ነው የመጡት። ችግር የሆነው ዝም ብሎ ውስጡ ላይ እምነት ሳይኖር ዝም ብሎ በላው ላይ አለባብሶ የሚመጣ ሰው ከሆነ አደጋ ነው። እንደዚህ ያለው ሰው እኔ ነው የሚይዘኝ ስጋት ነው የሚይዘኝ። እንደዚህ ያለ ሰው ሳይማር ሳይረዳ የሆነ ዝም ብሎ ላይ ቅብ ሆኖ ኦርቶዶክሳዊ የሚሆን ሰው ወይ በእምነት ኦርቶዶክሳዊ መሆን አለብህ ወይ ደግሞ በእውቀት መሆን አለብህ። እውቀቱም ሳይኖርህ እምነቱም ሳይኖርህ በቅብ ተቀባብጠህ እንችንጀምር እንደዚህ ያለ ትራዲሽን የለንም እኛ በነገራችን ላይ ኦርቶዶክሳዊ እኔ እምነትን አስተምራለሁ እንጂ የሆነ ሰው ካልዳነ አንተም አብረህ አድንም የሚል ትምህርት የለን። እኔ ምን አስጨነቀኝ? እኔ የማስተምረው እምነትን ነው እኔ የማስተምረው ኦርቶዶክሳዊነቴን እምነትን እገልጣለሁ በፍቅር። ከዛ በተረፈ ብታምን ባታምን የኔ ድርሻ አይደለም እኔ አንተን ባለማስተማርህ ስትጠፋ ወንጌል ባለማስተማሬ ነው የምጠየቀው እንጂ ካስተማርኩ በኋላ እምቢ ብትል እኔ አይዶን ኬር። እኔ እንደሆኑ ጸጋውን ተቀብያለሁ፣ ክሬዲት አግኛለሁ። በዚህ ሰው ሲጠፋ እንዳይጠፋ ማድረግ የምችለውን ከፈለኩ እኮ ከዛ በኋላ የኔ ድርሻ አይደለም። እንደ ሙስሊም ቆንጨራ ይዤ አልከተልህም፣ በግድ ምን አልልህም። ክርስቶስም ዘይፈቅድ ይትለዋል ያለው ስታይሉ ይሄ ነው። የወንጌል መንገድ የክርስቶስ መንገድ ነው ያስተማርበት። ኦኬ ታስተምረዋለህ። እምቢ ካለ አትጠለው፣ እየወደድከው ትለየዋለህ። በቃ ስናወግዝም እንኳን እኮ እንደዚህ ነው፣ እያዘን ነው። እንደዚህ ያሉትን ሰዎችን ማምጣት መቻል ልጨርስና አሁን መካነ ኢየሱሶችን ለምንድን ነው በተለየ ሁኔታ ሉተራንን በጣም ይሄ ብራዘር ዳዊትን በጣም አይ ሪስፔክት እውነት ለመናገር በጣም ሌጋሲ ያለው ሰው ነው። ኦነስት ነው። በቃ ኦነስት ነው። እኔ ኦነስት ሙስሊም ደስ ይለኛል። ኦነስት በታማኝ ሆነ ጴንጤኮስታል የሚሆን ታማኝ መሆን አለበት። የማየው በፕሮቴስታንቱ በኩል ምንድነው መካነ ኢየሱሶች ኮንፌሽናቸውን ይዘው ሲመጡና እኛ እኮ እንደዚህ ነው የአባቶች ይህንን ብለው ሊቀርቡ ሲሉ አይ እኛም እኮ
ቅዱስ ቁርባን እንደው እንደ ቀላል እንኳን ነው በጣም ሪስፔክት አድርገን ምናምን ይሄ ቅብ ይባላል። መቀባባት ነው። ይሄ የበግ ለምድ የለበሰ ተኩላ አይነት አካሄድ ነው። ይሄ አይደለም፣ እንደዚህ አይደለም። አንተ እኛ ጋር መተህ ጥምቀት ለኃጢአት ስርየት አይሆንም፣ በጥምቀት አይዳንም፣ ህፃናትን ማጥመቅ መንቦጫረቅ ነው ስትል ከርመህ አረ እንደዚህ የሚባል ነገር የለም አባቶች እንደዚህ አላስተማሩም የሚሉ ሰዎች ሲነሱ አይኛም እኮ እንደውም ይሄ ፖለቲካ ወይንም ደግሞ የውሸት ፖለቲካ ነው ለዘመናት። ከዛ መካነ ኢየሱሶች መጡና መጽሐፋቸውን እየገለጡ ኮንፌሽናቸውን እያሳዩ መሟገት ሲጀምሩ በቃ ትክክለኛ ጴንጤ ወይንም ደግሞ ይሄ በእኛ በምንለው ወይንም ደግሞ ትክክለኛ ሉተራን እነዚህ ናቸው። ኦኬ። ስለዚህ ልዩነታችን እንተውና አንድነታችን ላይ የምንስማማበትን እንተውና ልዩነቱ ጋር ማውራት እንጀምራለን። ከባዶ ልፊያ አሁን አንድ መካነ ኢየሱስ መጥቶ የህፃናት ጥምቀት ላይ ቢከራከረኝ መጀመሪያ ራስህን አሸንፍ ነው የምለው። እኔ ጥምቀት ለኃጢአት ስርየት አይደለም ካለኝ የመጽሐፈ ስምምነትን ገጽ 308 ነው ዝም ብዬ የማወጣው። ቅዱስ ቁርባን አማናዊ አይደለም ካለ የራሱን መጽሐፍ አውጥቼ ነው የማሳየው። ኦኬ። ስለዚህ እንደዚህ ያሉትን በታማኝነት መካነ ኢየሱሶች እኔ አልጸጸትም በዚህ ንግግሬ። አሁን ከፕሮቴስታንት ከፔንቴኮስታል ትራዲሽናቸው ለካቶሊክ 90% እና 80% የቀረበ ነው። በጣም የቀረበ ነው። በምን መስፈርት ምንድን ነው ካላችሁኝ በምስጢራት ላይ ባላቸው ነገር ላይ ትራዲሽናል የአባቶችን ትምህርት ትውፊትን በመጥቀስ ዙሪያ ላይ ምንም ከካቶሊክ ለምሳሌ ካቶሊኮች የሚያጠምቁበት በጥምቀት ላይ ያላቸው እሳቤ ከምን የኃጢአት ስርየት ሲሉ ምን እንደሆነ የኦገስቲንን እንትን ይዘው ነው የሚሄዱት። ትራዲሽናቸው ተመሳሳይ ነው። በቁርባን ላይ ያላቸውን ነገሮች ተመሳሳይ የሆነ ነገር ነው የማየው። ትራንስፋር እንትን ይሄ ማለት እነሱም ካቶሊኮችም ስናወራ እውነት ለመናገር ይሄ ፊዚካል ቼንጅ አለው የሚል ነገር እኔም እነሱ ጋር ባለፈው ሳወራ ያለ አይመስለኝም። የሆነ ሆኖ ግን ምስጢራት የሚለው ሚስቲካል ማለት በራሱ የማይታየውን ጸጋ በሚታይ ነገር መቀበል ማለት ነው። ምስጢር ማለት እሱ ነው፣ ሌላ አይደለም። ሰው በጥምቀት ሲወለድ አይታይም፣ ምስጢራዊ ነው ልደቱ። ቅዱስ ስጋውና ክቡር ደሙን እኛ ህብስቱ ሲለወጥ ስጋ መለኮት ሲሆን እኛ ነው ምስጢራዊ ነው። ግን በእምነት ስለሆነ ስጋው ነው ብለን ስለሆነ የምንቀበለው ማተር የሚያደርገው ደግሞ እምነት ነው። ስለዚህ ስቀበለው እኔ ያንን በጽዋይ የምቀበለውን ህብስቱን ስጋው ነው ብዬ የምቀበልበትና መታሰቢያ ነው ብዬ ስቀበል እምነቱ ፍንትው አድርጎ 100% ይለየዋል። የፕሮቴስታንት ቅዱስ ቁርባን የኛ የመድኃኒዓለም ዝክር ማለት ነው። ድፎ ዳቦ ዝክር መታሰቢያ ነው አለ። እኛም ዝክርን መታሰቢያ ነው። ዝክር ማለት ማክሰብ ማለት ዘከር አሰበ ነው። ዝክር ማለት መታሰቢያ ማለት ነው። ማን የመድኃኒዓለም የምንዘክረው ዝክር የመድኃኒዓለምን ሞቱን፣ ትንሣኤውን፣ ስቅለቱን የምናስብበት ዝክር ነው። ቁርባን ግን ሌላ ነገር ነው። ቁርባን ግን ስጋውና ደሙ ነው ማለት ነው። ስለዚህ የሚለየው ምንድን ነው? ህብስቱን በስም ህብስት ሊሆን ይችላል። በቅዳሴ ላይ ግን ህብስት ብለን አንጠራው። ኦልሬዲ የምንቀበለው ስንቀበለው ቅዳሴው በምንቀበልበት ሰዓት ላይ ሲደርስ መጀመሪያ ላይ ህብስት ዘወረደ እያልን በዚህ ህብስት ላይ እያልን በዚህ እማሪ እያሳየን ህብስቱ ላይ እንጸልያለን። ቅዳሴ ላይ ዝህብስት እያልን ይረስዮ ስጋው ወደሙ እያልን ለዝንቱ ህብስት እያልን ለዝንቱ ጽዋ እያልን እንለዋለን። በምንቀበልበት ሳል ጊዜ ግን ዝንቱ ውእቱ ስጋው ወደሙ ለአማኑኤል አምላክነ ዘነሳምን ተኩልነ እንላለን። ህብስት ዘወረደም ሰማያትም እኮ እንላለን። በዮሐንስ በቅዳሴ ሊቃውንት ላይ በቅዳሴ በማርያም በእነዚህ በመሳሰሉት መጨረሻው ላይ የሚል ስጋው ወደሙ ለአማኑኤል አምላክነ ብለን ነው የምንሰጠው። አሜን አሜን ይሁንልኝ መድኃኒተ ስጋው ነፍስ ብዬ ነው የምቀበለው። ይህ ስጋው ነው ብሎ ቄሱ ያቀብለው። አዎ ስጋው ነው በተአምኖ ንጽዋ አከ ብለን ነው የምንቀበለው። ኦኬ። ስለዚህ ማተር የሚያደርገው ምንድን ነው? የሚለየው እምነት ነው የሚለየው። የምቀበልበት ኢንቴንሽን ነው የሚለየው እንጂ በሚታየው። ስለዚህ ሚስቲካል ማለት ይሄ ነው። ምስጢር ማለት ይሄ ነው። አንዳንዶቹ አስማት እያለ ይገልጠዋል። የፔንቴኮስታል እኮ የሞተ ንቅል እኮ ነው። በሆነ አስማት ይለወጣል ይላሉ ኦርቶዶክሶች ይላል። ይህ ምን አስማት ነው የምታወራው? አስማትና ሚስቲካል እያልን እኛ ምስጢር ቅዱስ ቁርባን ምስጢር እያልን ምስጢር ማለት አስማት ማለት ነው።
ይሄንን የማይለይ ንቅል ጴንጤ ጋር አውርቶ እውነት ለመናገር መግባባት አይቻልም። ቱፋር በጣም ሩቅ ናቸው። እኔ እንደ ሙስሊም ገልብጦ መጽሐፍ ቅዱስን የሚያነብ ነው ጴንጤቆስጣል ማለት። በቃ መጽሐፍ ቅዱስን ገልብጠው አይደለ እነ መሐመድ የጻፉት፣ ገልብጦ ነው የሚረዱት። ይሄ ውሃው ነው ሲባል አይ ቃሉ ነው፣ ይሄ ስጋው ነው ሲባል አይ መታሰቢያ ነው። የተገለበጠ መጽሐፍ ቅዱስ ነው ጴንጤቆስጣል የሚያነብ። መካነ ኢየሱሶች ግን የተለየ ነገር ስለማይባቸው አይ ሪስፔክት መካነ ኢየሱስ ወደፊት እንደተባለው ካቶሊክ፣ ኢስተርን ኦርቶዶክስ፣ ኦሪየንታላውያን ክርስቲያናት ኦርቶዶክስ እና መካነ ኢየሱስ ከበረታችሁ ከጠነከራችሁ ወደ ካቶሊክ ጠጋ ትላላችሁ። አብረን የጋራ ዲስከሽን መፍጠር መቻል አለብን። ይሄ የራሴ ኦፒኒየን ነው። እናንተ ደግሞ ተጨምሩበታላችሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ጥሪው ግን ይቀጥል ማለት ነው። ከአክብሮትና ከፍቅር ጋር በፍቅር እናቅርባቸው። እንደነ ኤቢ ያሉትን እኔ እውነት ከመጣ ቤቴ እዚህ መጥቻለሁ። እንትን ዲሲ ነኝ ብሏል። ካሊፎርኒያ ከመጣ አገኘዋለሁ፣ አወራዋለሁ። በደስታ ነው ቤት የምቀበለው ያለምንም እንትን ማለት ነው። ዊዝ ሪስፔክት እና አወራዋለሁ፣ ዲስከስ አደርጋለሁ። ካልመጣ ደግሞ ምን ይደረጋል? መችስ ግን ቤቴ የተከፈተ ነው። እውነት ለምናገር ከልቤ ነው ማለት በውጭ ላይ ሌላ በውስጥ ላይ ሌላ እኔ አላወራም። እንደዚህ ያለ ሂስቶሪካል ባክግራውንድም የለኝም። ብትፈልጉ አታገኙም። እግዚአብሔር በሚያውቀው ኦነስትሊ የማወራውን አወራለሁ። የማምንበት እንደምኖረው ቴንኪዩ። ምናልባት ከተፈቀደልኝ መምህራንም ገብታቸዋል። መምህር በረከት ዶክተርም ቅድም የሚያነሳውት ጥያቄ ላይ ምናልባት ኤቢም ካለ በኋላም ከገባ አንድ የገረመኝ ነገር አንድ ፕሮቴስታንት ሲያወራ ስለሰማሁት ነው እና በቅዱስ ቁርባን ላይ ባይ ዘ ዌይ ዊ ቢሊቭ ኢን ዘ ሪል ፕሬዘንስ ኦፍ ክራይስት ብለዋል እና ይህንን በጣም እኔ አዲስ ስለሆነብኝ ምን ማለት ነው? አሁን በቅዱስ ቁርባን ላይ ዊ ቢሊቭ ኢን ዘ ሪል ፕሬዘንስ ኦፍ ክራይስት ሲል አንድ ዌስተርን ስኮለር ፕሮቴስታንት ነው ሲናገር ሰምቸዋለሁ እና ምን ማለት ተፈልጎ ነው እነ ኤቢ ደግሞ ይሄንን ይቀበሉታል ወይ የሚለውን ነው ልጠይቀው የፈለኩት። ከዚህ ጋር ተያይዞ ግን አንዳንድ ጥያቄዎች ያደሩብኝ ጉዳዮች አሉ። ለምሳሌ የጌታ እራት የሚሉትን ሁሉም ትልቅ ሪስፔክት እንደሚሰጡት ያው ይናገራሉ ማለት ነው እና የጌታ እራት የሚሉትን ይባርኩታል እና ከባረኩት በኋላ እንግዲህ ከጌታ እራት ጋር እንቀበላለን ይላሉ እና የኔ ጥያቄ ግን ለምንድን ነው የሚባርኩት ነው? I don't understand. This is not like የሆነ ጆክ ምናምን ለማድረግ ሳይሆን I really want to understand like what's the purpose? አሁን ይሄ ቂጣ ነው ብዬ ካመንኩ ልክ እንደ ማንኛውም ዳቦ እንደሚባረከው ነው የሚባረከው። ጀስት አሁን ለምሳሌ እኔ ምግብ ስበላ በስመ አብ ወወልድ ወመንፈስ ቅዱስ የምበላው ምግብ ባርከልኝ ብዬ ነው የምባርከው አይደለ? አሁን የጌታ እራት ስንበላ እንባርካለን ካሉ ለምን የሚባርኩት? ጀስት ምግብ ስለሆነ እራት እንደሚበሉት የባረኩ ነው ወይስ ምን እንዲሆን ነው ቂጣው? I really want to understand this. ይሄ ዝክር ነው እኮ አሉ እኮ ዝክር ነው እኮ የመድኃኒዓለም ዝክር ይበልጣል ብሏል። I agree with you. So እንደ ምግብ ነው የሚባረከው ማለት ነው። That's the purpose, I guess. But you know like ለዚያ እኮ ነው እኔ የገለጥኩት ቅድም ዝክር ነው ያልኩት፣ ኮምፔር ያደረጉት መታሰቢያ ነው ያሉ። ኦኬ መታሰቢያ ማለት ደግሞ በእኛ ቤተክርስቲያን ዝክር ነው። ዝክር በጻድቁ ስም የሚያስብ የጻድቁን ዋጋ ያገኛል የሚለው ቀዝቀዛ ውሃ መስጠት ነው። ስለዚህ ዝክር ይባረካል፣ እነሱም ያው ዝክር እየባረኩ ነው ማለት ነው። ባይዶ መታሰቢያ የሚለውን ሌላም ጊዜም ማየት እንችላለን። the book of Hebrew chapter 10 ላይ በደንብ አድርጎ ይፈተዋል። መታሰቢያ የሚለው በምን መንገድ እንደሚፈታ አሁን ዝርዝር እዛ ውስጥ መግባት ስላልፈለኩ ነው እንጂ በኦልድ ቴስተመንት መታሰቢያ የሚሉት እና
ያንን ኢንቮክ እያደረገ ነው የመጣው። ካስፈለገ በኋላ ማየት እንችላለን ሙሉ አውዱን ማለት ነው እንጂ ጀስት ሪሜምብረንስ እንዳልሆነ የግሪክ ወርዱ ምን እንደሆነ ከዚህ በፊት ብዙ ስለተነጋገርንበት ነው። እና ከዚህ ጋር ተያይዞ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። እሺ፣ ስለዚህ ይሄ ቂጣ ከክርስቶስ ደም ጋር ህብረት አለው። ማን ነው? ጽዋው ከክርስቶስ ደም፣ ቂጣው ከክርስቶስ ስጋ ጋር ህብረት አለው ካልን ከክርስቶስ ደምና ከክርስቶስ ስጋ የሚገኘው በረከት በቅዱስ ቁርባን ውስጥ እናገኘዋለን ወይ? ህብረት አለው ይላል መጽሐፍ ቅዱሱ ራሱ ማለት ነው። ህብረት ካለው ከቅዱስ ደሙና ከቅዱስ ስጋው የምናገኘውን በረከት በቅዱስ ቁርባን ውስጥ እናገኘዋለን ወይ ነው ጥያቄው። አናገኘውም ካልን ህብረቱ የቱ ጋር ነው? ህብረት የምንለው ስለምንድን ነው? ምን እያልን ነው የሚለው እዚህ ጋር እንደው ቢፈታ ጥሩ ነው ለማለት ነው። እነ መምህር ታላቁም መጥተዋል እና ወደ ሌሎች ደግሞ እንሂድ። ምናልባት ምራ ሀሳቡ ከምን ጋር ሄሎ ይሰማል? ይቆራረጣል። ናቱ ክርስቶፎሮስ ካለ ቤቱን ይምራ አለው። አለ ግን ይቆራረጣል። እሺ ክርስቶፎሮስ አለ። አይ ነዳጅ ነዳጅ ከታች ያላችሁ ሰዎች ነዳጅ ሙሉ። መኪናው መነዳት የሚችለው ይሄ ታብታብ የሚባል ነገር ኮፕሊንክ የሚባል ነገር ሲደረግ ነው። እና ነዳጅ መሙላታችሁን አታቁሙ። ይሄ በጣም ጠቀሜታ ያለው ውይይት ነው ተወዳጆች። እና እንደዚያ ነው። ቀጥሉ። ከዚስ ቀደም ጠያችሁ ወጣ አይደለ? ዘጋኮ ባትሪ። አይ ጥለውን ሳይሆን የወጡት ገለበጡን። ያው ገለብጣችሁ ተገልበጡ ብለውን ነበረ። ግን ኤቢን አባራችሁ ጠበቃችሁ። በእውነት የሚገርም ነው። በፍጹም እየጠራ ነው። ኤቢ እኔ እኮ የኔን ያክል ቤቱ የጋበዛለ ሲጀመር እንዴት ተው እንጂ ትንሽ እንከባበር። ኤቢን አሁን ቤት ይውሰዱት። እርስዎ ቤት አሜሪካ ይውሰዱት። ጋብዘዋል። በኋላ አጥቢያም ላይ ይጋብዙት። ሁኔታውን አይቶ በፊት በልጅነቱ ምናልባት ሊሆን ይችላል ያለው ሜሞሪ እና ሜሞሪውን አዲስ ወይጣ ቤተክርስቲያኗን ያት ከዛ ደግሞ እዚህ ቲክቶክ ላይ ያለውን ኤክስፔሪንሱ ምናምን ሰማና መጨረሻ ላይ አልቲሜት ላይ መመለሱ ስለማይቀር ነው እንግዲህ ያው ሪከርድ አድርገው ቢወስዱበትም ቢያፋጥጡበትም እዛ ቤት አትሄድ ሊወስዱ ነው ሊሉት ይችላሉ። ግን አማራጭ የለም። እንደዛ ይሉታል ብለን ወንድማችንን ይሄን የመሰለ ወንድም ዝም ብለን አንተውም እና አይ ቲንክ ኤቢ ኦልሞስት በጣም ተቃርቧል። ጫፍ ላይ ያለ ልጅ ነው። ኢዝ ኦን ዘ ቦርደር። እንግዲህ የዳዊት የበረከት የእነዚህ ጥረት ነው የሚጠይቀው። የሌሎቻችሁም የሁላችሁም ትሪት አድርጉት። ኤቢ ጥሩ ልብ አለው ብዬ ነው እኔ እንደዛ ነው የሚሰማኝ ድሮ ጀምሮ። በረከት እራት እየበላ ነው መሰል። ታላቁ ወንድማችን ታላቁም በረከትም ከመጡ ከተገለጡ በረከት ነው። ታላቁን የማውቀው አንድ ላይ እንደዚህ ገጥሞኝ አያውቅምና እንኳን መጣችሁ። በረከት ይኸው መዝገቡ ይዞ መጣ። ታላቁ ጅብሪልን የሚያውቅ ሰው ያው ቁርአን ያነበበ ሰው ብቻ ነው። ዝም ብሎ ይመስለኛል። እኔ ከዛ ጋር የተያያዘ እንደሆነ ገብቻለሁ። በረከት መዝገቡን ይዞ መጣ። አንድ ጉዳይ ለከፍላችሁ ብዬ ነው። ቅድም ዴቪ ያነሳው ጉዳይ ያው እኛም ሀይር ይቀርዳለን ለቅዱስ ቁርባን ይላሉ፣ ሪል ፕሬዘንስንም እንቀበላለን ይላሉ እና እንዴት ነው የሚል ጥያቄ አንስቶ ነበር ዴቪ። ባይዘወይ በፕሮቴስታንት መካከል ያለውን በተለይ በቅዱስ ቁርባን ያለውን እንትን ከኛ ይልቅ ሉትራኑ ያውቁታል። የቋንቋውን አገላለጹን ምን ማለት እንደፈለጉ ሪል ፕሬዘንስ ሲሉ ምን ማለት ነው። ለምሳሌ አንድ ፔንቴኮስታል
ወይም የዝዊንግሊያን የሆነ ትራዲሽን ውስጥ ያለ ሰው ሪል ፕሬዘንስ ሲል ምን ማለቱ ነው? በካልቪኒስት ውስጥ ያለ ሰው ሪል ፕሬዘንስ ሲል ስፒሪቹዋል ፕሬዘንስ ነው። በቃ ክርስቶስ በመንፈስ በኩል በመንፈስ ቅዱስ በኩል እንጂ ፊዚካሊ ክርስቶስ ስጋና ደም በሰማይ በእግዚአብሔር ቀኝ ስላለ እኛ ጋር ሊገኝ አይችልም ነው የሚሉና ሪል ፕሬዘንስ ማለታቸው ብቻ ይሄ የክርስቶስ አማናዊ ስጋና ደም ነው ማለታቸው አይደለም። ቋንቋውን ያው ጥሩ ቋንቋ ይወስዱትና ኤክስፕሌን ሲያደርጉ ግን የራሳቸውን ኤክስፕላኔሽን ይሰጡታል ማለት ትርጉም ይሰጡታል ማለት ነው። ምንድን ነው በራሳቸው ዶክትሪን አጥምቀው ነው ቃሉን የሚቀበሉት እና ይህንን ይሄ መጽሐፍ እዚህ ታይትሉን እንደምታዩት አንደርስታንዲንግ ይታይ መሰለኝ አንደርስታንዲንግ ፎር ቪውስ ኦን ዘ ሎርድ ሰፐር ነው የሚለው እና ይሄ ሉተራኑ ጅዊንግሊ ያለው ነው ሰው የሰጠው መልስ ነው። ሰውየው በሌላ ምዕራፍ ላይ የራሱን አቋም ገልጿል እና ምን ብሎ ጠቅሷል? ካልቪን had a high view of the sacraments as high in most respects as ሉተርስ ይላል እና ካልቪን የሉተርን ያህል ለሳክራመንት ሀይ ሪጋርድ አለው ብሎ ጽፏል እና ይህ ሉተራኑ ይህንን ይጠቅስና ምን ይላል? with the reformed doing their best to entice Lutherans ይላል። እንደውም ቢያነበው ጥሩ ነው። በጥሩ እንግሊዝኛ ይነበባል ይታያል። I think so, yeah. እስኪ አንብበውና ተርጉመው። With the Reformed doing their best to entice Lutherans to join them in one fold. With the Reformed doing their best to entice Lutherans to join them in one fold from their Reformation on, a Lutheran doesn't have to wonder what he did know. What Hesselink has in mind when he writes that Calvin had a high view of the sacraments, as high in most respects as Luther's. Really, when the contents of the chalice were spilled, with tears in his eyes, Luther got down on his knees and licked up Christ's blood. Oh, wow. He excommunicated a priest who placed the consecrated host in the same place as the unconsecrated ones. It is hard to imagine Calvin doing this. This is crazy, actually. Oh, my God. እና እንደዚህ ነው እነሱንም ያው እኛም እናከብራለን እያሉ ያታልሏቸዋል እና እንደዚህ ነው የሚመልሱላቸው ለማለት ነው። ዋው ይህንን ነገር ይላኩልኝ። እሺ እልካለሁ። እና ምንድን ነው ዋናው ጉዳይ? በነገራችን ላይ እኔ አሁን ይሄ እዚህ ቲክቶክ ላይ የምናያቸው ጴንጤቆስታሎች የሚሄዱበት አይነት ሲስተም ነው ይሄ። እኛም ከነሱ በላይ ክርክር ሲነሳ በክርክሩ መጽሐፍ ቅዱሳዊና በአባቶች ትምህርት ሲሸነፉ ማስረጃ ሲያጡ እኛም እኮ እኛን እንላለን። ለምን አማኞቻቸውን ለማጽናኛነት የሚጠቀሙት እንጂ ኮንቬንሽናሊ ይሄንን ያስቀምጠውት መጀመሪያ ላይ ኖረውበት የሚያረጉትን የሚናገሩ አይመስለኝም። ጽሁፎቹ ራሱ በዚህ አይነት መንገድ የሚመጡ እንጂ ከመጀመሪያው ከመነሻው አምነውበት አስቀምጠውት የሚመጡት ነገር ነው ወይ ነው። ምናልባት ዴቪድ ተረጉምላቸው ብዙ ሰዎች ትርጉም እያሉ ነው። እሺ ዋናው ሀሳቡ እንግዲህ ሪፎርሚስት ከሉትረን ጋር አብረንን አንድ ሀሳብ አለን ይላሉ። ግን ካልቪኖች ለቅዱስ ቁርባን ያላቸው ሪስፔክት የተለየ ነበረ ብለው ለምሳሌ ካልቪን ቅዱስ ቁርባን በሚደረግበት ጊዜ ቅዱስ ደሙ ያው ነጠበ እንልማለን። ሉተር ሉተር ምን ነው ቅዱስ ደሙ ከነጠበ
በጉልበቱ ጎንበስ ብሎ መሬት ድረስ የነጠበውን ቅዱስ ደም ይጠጣው ነበር ማለት ነው። መሬት ላይ እንዳይወድቅ ብሎ ማለት ነው። እና ይሄን ያክል ሪስፔክት ነበራቸው። ምክንያቱም they believed in the real ሉተራን አይደሉ እነዚህ ሉተራን? I think so. That's what they're talking about. ይሄ ደግሞ ይኸውላችሁ፣ ይሄ ደግሞ በካቶሊኮች ቤተክርስቲያን ውስጥ ስጋው ደግሞ ከነጠበ ኢቭን ጨርቁን ለብቻ ምንጣፍ ላይ ቢፈስ ጨርቁን ጠቅልለው እንደ ንዋየ ቅዱስ አድርገው ያስቀምጡታል። ይሄ ትራዲሽን የሉተር ትራዲሽን ከካቶሊኮች ውስጥ ይዞት የመጣው እንዳለ በነገራችን ላይ በእኛ ቤተክርስቲያን ታውቃላችሁ በጣም ምን ያህል ሪስፔክት እንደሚደረገው እና እዚህ ጋር ብዙን ጊዜ እንደዚህ ያሉት ነገሮችን በአደባባይ እኛ ብዙ አናወራው እንደው በስርዓተ ቤተክርስቲያን ላይ እንጂ ለቅዱስ ቁርባን በጣም እንዳይነጥብ እንደውም ስናሳርግ እንኳን ቀለም በጎደለን ስጋ ወደሙ በነጠበን ይቅር በለን ብለን ነው ጸሎት እንኳን የምናደርገው። እና ቢነጥብ ራሱ በጣም ንስሐ ቀኑና እንቀበላለን። እንደዚህ ያለ ነገር ቢደረግ በቤተክርስቲያን ውስጥ ቀኑና ሁሉ እንቀበላለን፣ ንስሐ እንገባለን። ቢነጥበን በጣም ሪስፔክት ነው እኛም የምናደርገው። እና ይሄ ትራዲሽን የሉተራን ኦነስትሊ መጀመሪያም ሉተርን ሲመጣበት የመጣበት ነው። ጴንጤቆስጣን ላይ ብትሄድ ግን እንደነገርኩ ነው። የመድኃኔዓለም ዝክር ተሻምተን አንቀበልም ሲሰጡን ነው። የዚያ ግን በቃ ልክ አባይ አካባቢ ዝንጀሮዎች ምናምን ሲመጡ ዳቦ ምናምን ሲታልላቸው እንደሚረፋረፉት ነው እንደሚራኮቱበት። እና ይሄ የጴንጤቆስጣን ተውት። ከአባቶች ትምህርት ወደ አስተሪት ከመመለስ እግዚአብሔር ይጠብቃችሁ። ቴንኪው። እና ሉተር ኢቭን የተቀደሰበትን ቁርባን ከአልተቀደሰው ጋር አብሮ ያስቀመጠ ካህንን አውግዟል ይላል። እና መጨረሻ ያለችው አረፍተ ነገር የምትገርም ነች። it is hard to imagine Calvin doing this ነው የሚለው። እኔ እኮ በነገራችን ላይ በደንብ እየሰማሁ አልነበረም። እኔ መሰለኝ የካልቪኒስቶች ለሉተር እንደዚህ ያለ መልስ ሰጥተዋል የሚል መስሎኝ ነውና ሉተራን ነው ይሄ ሉተራን ትክክል ነው። ትክክል ናቸው። ኢንሳይት አታድርጉን ነው የሚለው። በቃላት አትደልሉን እኛም እናከብራለን ምናምን በማለት በቃላት ብቻ አይደለም። ኤግዛክትሊ እንደዛ ነው የሚለው። ብራዘር ዴቭ እያደረገ ያለው ይሄንን ነው ሰሞኑን። በሉ አውሩ እናንተ። አንዳንዴ እኔና ዶክተር አረጋ እንጫናለን እኮ ትንሽ ነገር ለመጨመር እዚህ ላይ አንድ ነገር ትርጉሙን ዲኮንስትራክት አድርጎ ሌላ ሚኒንግ ሰጥቶ ሌላ ኤክስፕላኔሽን ሰጥቶ ሌላ ዲፊኒሽን ሰጥቶ እቀበለዋለሁ ማለት በሌላ አማርኛ አልቀበለውም ማለት ነው። እና አሁን ምንድነው የሚሉት? በቃ እንዲህ እኛ እኮ በራሳችን ኮንቴክስት እንቀበለዋለን፣ በራሳችን ትርጉም እንቀበለዋለን። ኖ ትራዲሽናሊ ቤተክርስቲያን በሰጠችው ትርጉም፣ ትራዲሽናሊ ቤተክርስቲያን በሰጠችው ዲፊኒሽን ነው መተርጎም ያለበት እንጂ 16ኛው ክፍለ ዘመን በመጣ የነገረ ድነት አስተምሮ በሶላ ፊዴ በምናምን ወደኋላ አናክሮኒስቲክ በሆነ መንገድ ሂዶ ቢተረጉም ትርጉም ዲኮንስትራክት እያደረገ እያፈረሰ ነው። አፍርሶ ሌላ ትርጉም ሰጥቶ ነው የሚቀበለው ማለት ነው። ለዛ ነው ቃላቱ አሁን እኛም እንዲንላለን የሚለው የማያስኬደው ምክንያት በትክክለኛ ኮንቴክስቱ ነው ወይ የሚነገረው የሚል ነው። ታላቁ የሆነ ነገር እያሳየን አይቀጥሉ። ተመሳሳይ ሀሳብ ስላለው የአማርኛ ቀጥል ታላቁ። ሰላም ብያለሁ ሁላችሁንም፣ ግን ሰላምታ አልሰጠሁም። መምህራን፣ ዲያቆናት፣ ካህናት ሰላም ሁላችሁንም ብያለሁ። የእምነት መግለጫቸው ላይም አሁን መምህር በረከት ካነሱት ሀሳብ ጋር የሚመሳሰል ነገር አለ። የወንጌል አገልግሎት የእምነት መግለጫ ያው ብትፈልጉ ታገኙታላችሁ። ምስጢራተ ቤተ ክርስቲያን የሚል አንድ እንትን አለው፣ ራሱን የቻለ ዘርፍ አለው።
5ቱን አዕማደ ምስጢራትን ዘርዝሮ አንድ አካል አንድ ባህሪ የሚለውን የምንቀበል ብለው ነው እየጻፉ እዚህ ላይ በነገራችን ላይ ነገረ ክርስቶስ ላይ ራሱ ማለት ነው። እና ምን ይላል እዚህ ወደ ቁርባኑ ሲመጣ ምስጢረ ቁርባን መልክዓ ፊደሉን ራሱ እንዴት ተጠንቅቀው እንደጻፉት። ይህንንማ የእኛ ሰዎች ነው እያዘጋጁላቸው እንጂ ይሄ ቁና ቁን ለይተው ሊጽፉ አይችሉም እነሱ በእርግጠኝነት። እንዴ ታላቁ እና አለቃ መሰረት ስብሐት ለአብ እኮ እዚያ እየሄዱ ያስተምሩ ነበረ። ዋና ትምህርታቸው እኮ በነገረ ስላሴ በተዋህዶ እኮ ነው። የአለቃ መሰረት ስብሐት ለአብ በድብቅ የተሳተፈ መርጌታም ይኖራል። ከዚህ ተከፍሎት ምንም ጥያቄ የለውም። እርግጠኝነት አለ። ምክንያቱም ቁርባን እንዴት አውቀው ጻፏት? ወለዚህ መሰረት ራሱ የሚለው ያኛው እሳቱስ አይደለም፣ ይሄኛው ነው። በንጉሱ ሰ ነው ምስቲ የሚገርም ነው። በጣም ተጠንቅቀው ነው ያዘጋጇት ዶክመንቷን። እና እዚህ ላይ ግን ምን ይላል መሰላችሁ? መሰረቱ ይልና ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ዋዜማ ህብስቱን ይላል አንስቶ እንካችሁ ብሉ ይህ ስጋዬ ነው፣ ጽዋውንም አንስቶ እንካችሁ ጠጡ ይህ ደሜ ነው፣ ይህንንም ለመታሰቢያዬ አድርጉት ሲል በሰጠው ትእዛዝ መሰረት የሚፈጸም ነው ካለ በኋላ ቀጣይ የምንባርከው ህብስት ከክርስቶስ ስጋ ጋር ወይኑም ከደሙ ጋር ህብረት አለው ነው የሚለው። ህብረት አለው። እሺ ከዛስ? ከዚህ የተነሳም የክርስቶስ ስጋና ደም ይባላል፣ የምእመናን አንድ አካል መሆንም ይገለጽበታል ብሎ አንደኛ ቆሮንቶስን ይጠቅሳል። አንደኛ ቆሮንቶስን ጠቅሶ ያስቀምጣል። አስፈላጊነቱ የሚለው ክፍል ላይም እንደዚሁ የሚያብራራው ነገር አለ። ግን መሰረቱ የሚለው ላይ የተወሰነ ትንሽ ሪፍሌክት እንድታደርጉና እኔ በኋላ ደግሞ ሀሳብ ስላለኝ እሷን እናገራለሁ ብዬ ነው። መምህር በረከት ወይ አንዳችሁ ትንሽ ኤክስፓውንድ ብታደርጉባት ጥሩ ነው። አልተሰማሁም ወይስ እኔው ልቀጥል? ዶክተር አረጋ አይ ቲንክ ታላቁ ቀጥል። እንደገና ደግሞ ስክሪኑንም ባትዘጋው ጥሩ ነው፣ ሌሎቹም እንዲያዩት ሪፈር ለማድረግ። እኔም ጽሁፉን ካነሳችሁት በኋላ እያየሁን ነበረ ፊደላቱን። ይገርማል። ስጋ ህብረት እንዳልከው ሀ መድኃኒት ሲል መሰረት ሲል በጣም የሚገርም ነው። አጠቃቀማቸው ዋው! ይሄ ልቅም ያለ መርጌታ ነው የጻፈው። ቆንጆ ነው። ግን ሙሉ ኮንተንቱን በደንብ እየተንቀሳቀስኩ ስለነበር አልሰማው። አይ ቲንክ ወደ መጨረሻ ላይ ያለውን ስታነብ ለምሳሌ የክርስቶስ ስጋ ጋር ወይኑም ከክርስቶስ ደም ጋር ከዚህ የተነሳም የክርስቶስ ስጋና ደም ይባላል እና ምዕመናንም አንድነታቸው የሚገለጥበት ነው። ይህ በጣም አስደናቂ ነው። እኛም የምንለው ይህንን ነው። የየትኞቹ ቤተክርስቲያን ነው ይሄ? ባይዘው የሉተራን ነው ይሄ? ታላቁ የአንድ ላይ ነው። የሁሉም ልክ እንደ ካውንስሉ ምናምን አላቸው አይደለ? ህገ መንግስት አይነት የሚመስል ነገር እኮ አላቸው። መቼ ማለት ነው ይሄ? መቼ ማለት ነው? ቆይ አንዴ ይሄ ዶክመንት በወጣበት ሰዓት ነው እያወጣው። ይሄ አዲስ ነው 2000። ኧረ ይሄ እንትን አንድነቱ ህብረት ሲያደርጉ የመጣ ስለሆነ ይሄ ውሸት ነው፣ የጠብ ነው። እውነት ለመናገር ሌሎቹ አይቀበሉም። የሉተራን ሀሳብ ነው ይሄ። ባይዞ የመካነ ኢየሱስ ሀሳብ አያምኑ በፍጹም። አሁን ይህንን የሚያምኑ የሁሉ ህብረት ይህንን ካመኑ ባይዞ ምን አጭቃጭቃቸዋል ታዲያ? እዚህ ቲክቶክ ላይ ባይዞ በጣም የሚገርም ነው። እኔ እኮ ደነገጥኩ። የትኞቹ ናቸው እንደዚህ የሚያምኑት? የሉተራኑ መቼስ አስገራሚ ነው። ቅድሙ ስጋ ወደሙ ሲነጥብ የልሰው ነበረ ወድቆ ተንበርክኮ የሚለው እና አስገራሚ ነው። ባይዘው እኔ በልጅነቴ ገና ምስጢር ሳይ በአባቶች ካህናት የተማርኩትን የተነገርኩትን ነው የተነገረኝን ስርዓት ነው ያ በጥንት እንግዲህ እና የጥንታዊቷን የቤተክርስቲያን ትውፊት ነው እንግዲህ ያነበበልን ቅድም በረከት ሸር ያደረገው ዶክሜንት። ያንን ያምናሉ ብሎ ማንም አይጠብቅም። እኔ ሉተራን ፕሮቴስታንት ብዙ ልዩነታቸው
ዲቴይል አላነበብኩም፣ ግን አስገራሚ ነው እንዳሉት ቀሲስ። ይሄኛው ግን የ2014 ህብረት በኋላ የመጣው አይ ቲንክ እንትን ነው፣ ሾዋፕ ነው። ለእኔ የፒአር ችግር አለበት፣ ስቲል እኮ ችግር አለበት፣ አገላለጹም እኮ ችግር አለበት። ማለት እኛ ስጋው ደግሞ ብለን የምናስበው እና ስለ ስጋው ደግሞ ያለን ትምህርት ቨርሰስ አሁን እዚህ ላይ የጻፉትን ነገር እንትን ብንላቸው ብናስተያየው ትክክል እኮ አይደለም። ያው እየቀረበ ነው፣ ከማንቋሸሽ እየወጣ ነው። መልካም የሆነ እሳቤ ያለው አማናዊ ነው አለ። ክርስቶስ ስጋ ነው አለ። ክርስቶስ ደም ነው አለ። ክርስቲያኖች አንድ የሚሆኑበት ነው አለ። እዚህ ላይ ልዩነት የለም። ከዛ በፊት ያነበብካቸውን አንቀጾች አላየኋቸውም። ከዛም በኋላ የሚናገራቸው ነገሮች አሉ። ስቲል አሁን ያነበብኩት ላይ ራሱ የምንባርከው ህብስት ከክርስቶስ ስጋ ጋር ወይም ከደሙ ጋር ህብረት አለው። ከዚህ የተነሳም የክርስቶስ ስጋና ደም ይባላል። የምዕመናን በአንድ አካል መሆንም ይገለጽበታል ሲሆኑ ቃላት ነው የሚጠቀመው። አይታችሁታል፣ አስተውላችሁታል። እሱን ፖይንት አውት እናደርገው። መጽሐፍ ታላቁ ሲጠቀሙ አይተህ ከሆነ ህብረት ያለው ምናምን የሚለው የመጽሐፍ ቅዱሱን ቃሉን ይጠቀሙታል። ኦኬ፣ ምክንያቱም በመጽሐፍ ቅዱስ ዲቤት ስለሆነ የሚደረጉት ቃሉንማ እንደ ቃል እኮ እዚያ ላይ ያለውን ያዩና እምነቱ ላይና አተረጓጎሙ ላይ ነው ልዩነቱ የሚፈጠረው። ቅብ ነው ያልነው ለዚያ ነው። እኛ ደግሞ የተለያየ አውጣው ታላቁ አውጣው እስኪ እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ዋዜማ እንካችሁ ይህ ስጋዬ ነው፣ ጽዋውንም አንስቶ እንካችሁ ጠጡ ይህ ደሜ ነው፣ ይህን ለመታሰቢያ አድርጉት ሲል በሰጠው ትእዛዝ መሰረት የሚፈጸም ነው ይላል አይደል? የምንባርከው ህብስት ከክርስቶስ ስጋ ጋር ወይንም ከደሙ ጋር ህብረት ስላለው ይልና ከዚህ የተነሳም የክርስቶስ ስጋና ደም ራሱ ስጋ ነው አይደለም ያለው ማለት ነው። ህብረት ስላለው ነው የሚለውን የተጠቀሙት። ሉተራን እኛ ሪል ፕሬዘንስ ስጋ ነው አይሉም ራሱ ያ እኛ የሚባለው ራሱ ህብረት ስላለው ነው። ቴንኪው መምህር በረከት። እኛ ግን መግለጫ አይደለም ነው ሲጀመርም ቢሆን የክርስቶስ ስጋና ደም የሚባለው ስጋዬ ነው ስላለ ደሜ ነው ስላለ ነው። በጣም ማለት ይሄና ማለት ይሄ ማለት ህብረት ያሉት እነሱ የሚሉት ለብቻ የጌታ ስጋና ደም ለብቻ የተለያየ ነው። ግን ይሄኛው ህብረት ከዚያኛው ጋር አለው። እኛ ደግሞ ራሱ የክርስቶስ ስጋ ነው የተለያየ አይደለም። ግን ራሱ ያንን ህብረት ያለውን የክርስቶስ ከዚህ የተነሳ የክርስቶስ ስጋና ደም ይባላል ይላሉ። እንትን ራሱ ሌላ ዴፊኒሽን የሰጡት። ሁለተኛ ደግሞ አስፈላጊነቱ ላይ የለው ምስጢረ ቁርባን የሚያስፈልገው ጌታ እስኪመጣ ድረስ የክርስቶስን ሞትና መከራ ለማሰብ ትንሣኤው ለመመስከር የዳግም ምጽአቱን ተስፋ ለማስታወስ ከክርስቶስ ጋርና እርሶችን ህብረት ለማድረግ ነው ይላል አይደል? የኃጢአት ስርየትና የዘላለም ክለሲስ የምንለው ያ እሱ እንደዚህ ምን ነበር? እኛ ጋርም አለ እኮ አይደለም ዶክተር፣ እኛ ጋር ቅዳሴ ተዘከረን ነው የሚለው ላይ እኮ ኮንቴክስት ላይ እኛ ጋር ትንሣኤውን እነሱ ይሄንን ሲሉና አይደለም እነሱ ይሄንን ሲሉና እኛ ስንል ቶታል የተለያየ ነው። አሁን ሞቱን እናስባለን፣ ምንም ጥያቄ የለውም። ድሮስ ስጋውን እየተቀበልን ምን ብለን ልንቀበለው እንችላለን? ምኑ ልናስብ እንችላለን? ማሰቡማ እናስበዋለን ነው። ግን እሱ ሳይሆን በስጋውና ደግሞ ድህነት እንደሚገኝ ዋናው ነገር እኮ እኮ ነው። በመገለጫው እኮ ነው። ለምንድን ነው እኛ ለዘላለም ህይወት ነው የምንቀበለው? ኦኬ ስጋውና ደግሞ ለዘላለም ህይወት ተቀበላችሁ ይባሉ ነው። በስጋው ደግሞ ዘላለማዊ በእምነት ነው የዘላለም ህይወት የሚገኘው እንጂ እንትን የሚለው እኮ ነው። ከዚህስ
መልኩ የሃይማኖት መልክ ያላቸው ኃይሉን ግን ክደውታል የሚለው ኤግዛክትሊ በቃ እሱ ነው። አይ በነገራችን ላይ ታላቁ ለእኛ እድል ሰጥቶ ነው እንጂ ዶግማ ተኮርን በልቷታል ታላቃችን። እኔ ሪፈር የማደርገው ዶግማ ዋናው ለታላቁ ነው። ስርየተ ኃጢአት የዘላለም ሕይወት የሚለው ነው። እነዚህ ተጨማሪ ነገሮች አሉ እና መታሰቢያ ምናምን የሚለው በዚህ እኮ ከሰናቸው አናውቅም። መታሰቢያ አትሉም አንላቸውም። አንደኛ የክርስቶስ ስጋና ደም ነው። ሪሊ ሳብስታንሱ የክርስቶስ ስጋና ደሙ ነው አለ። በአፋችሁ ትቀበሉታላችሁ ወይ የሚለው ተለውጠዋል ብላችሁ ታምናላችሁ ወይ? እሱ ነው ዋናው ጥያቄ። ሁለተኛ የኃጢአት ስርየት የዘላለም ሕይወት ይሰጣል ያስገኛል ወይ? ቅዳሴያችን ላይ የምንመሰክረው ነገር እሱ አለ ወይ ነው። ኦኬ በጌታ እራት መሳተፋችን እስከ ዳግም ምጽአት ክርስቶስ እስከ ዳግም ምጽአተ ክርስቶስ ሲሆን በዚያን ጊዜ በምጽአ ደብረ ጽዮን ምጽአ ደብረ ጽዮንን ማስገበበጉ ሰርግራት ማለት ከጌታ ጋር በሚደረግ የእራት ግብዣ ይጠናቀቃል ይላል። ይሄ እስካቶሎጂካል የሚሉት ነው። ሪመምበራንስ እስካቶሎጂካል እንትን አለው ምናምን ይላሉ። ይህ ትክክል ነው። ግን በጣም ኢንተረስት ያደረገኝን ነገር እዚህ ላይ እናንሳ። ቅዱስ ቁርባን ይሉታል እንዴ እነሱ? ኦፈሪንግ ይሉታል? መስዋዕት ይሉታል? አይሉትም። እዚህ ላይ ያው ግዕዙን ስለወሰዱት ነው እንጂ በጣም ብዙ ሳቢ ዘሮችን ነው የሚጠቀመው። እዚህ ላይ ራሱ ግስ እንትን ሲል የሚገርም ነው። ቁርባን እኮ ማለት ሳክሪፋይስ ማለት ነው። ኦፈሪንግ ማለት ሉተራን ይላሉ። በነገራችን ሉተራን ይላሉ። ሌሎቹ እንዴት እንዳሉት ነው የሚገርመኝ። እኛን እኮ መስዋዕት አትበሉት እያሉ እኮ ይከራከራሉ። ይሄ ለሉተራን ጋር አንድ ለመሆን ይሄ ህብረቱ አንደኛ መንግስት ጣልቃ የገባበት ነው። በእውነቱ አንድ ትሆኗታላችሁ አትሆኑም፣ አለበለዚያ ዋ ተብለው ነው የሆኑት እና ይሄ ሙጫ ማጣበቂያ ነው። በነገራችን ላይ ፕላስተር ነው። ይሄ ኢንተርሴክሽናቸውን ፈልገው ያደረጉ ይሄንን የምናምነው ከኮንፌሽናቸው ሲኖር ነው። የምናምነው አሁን ሉተራን አላቸው ኦልሬዲ አላ የተጻፈ ዶክመንት ሊሆን አላቸው። ሌሎቹ ግን ማቅረብ አይችሉም። ምናልባት ግን የመታሰቢያውን ነገር ማየት ካስፈለገ ዕብራውያንን 10 ብናየው ደስ ይለኛል። ምክንያቱም ብዙ ጊዜ ስለሚነሳ። ኦኬ ቀጥል ታላቁ እንትኗን ነው ማለት አሁን የሚደረገው ውይይት ሹድ ቢ ቢትዊን ኦልሬዲ ቅዱስ ቁርባን ነው ብለው የሚቀበሉ ሰዎች ኦልሬዲ እንዴት ነው መቀበል ያለብን፣ እንዴት ነው የሚሰዋው፣ እንደዚህ አይነት እንዴት ነው ሳክራመንታል ፕሮሲጀርስ እና ነገሮችን እንዴት ነው የምንፈጽመው የሚለውን ነገር ነው ሊሆን የሚገባው ይሄ ውይይት ማለት ነው። ምክንያቱም አሁን አዝ እንደ መጽሐፍ ቅዱሱ ትምህርትም ቤተክርስቲያን ጠብቃ እንዳመጣችው ትውፊትም ከሆነ እነዚህ ሰዎች አሁን ቅዱስ ቁርባን ብለን እንጠራዋለን፣ የኃጢአት ስርየት ይሰጣል፣ አማናዊ ስጋና ደሙ ነው ብለው ቢያምኑ እና በየቸርቾቻቸው መስጠት ቢጀምሩ አያድናቸውም። በነገራችን ላይ ሪል ፕሬዘንስ የሚመጣው ከሐዋርያዊ ስልጣነ ክህነት የተነሳ ነው። በኮንፌሽናቸው ስላካተቱት፣ በየቸርቾቻቸው ስለሰዉት፣ እኛ የምንለውን ቨርባቲም ወርድ ፎር ወርድ ደጋግመው ስላሉትና ስለጻፉት እናምናለን ብለው በየቸርቾቻቸው ቅዳሴ መጽሐፍ አዘጋጅተው ስለተቀበሉት ያድናቸዋል ማለት አይደለም። አንደኛ ነገር እንደው ቢያዝ ደስ የሚለኝ ማለት ነው። I think this is the main point ታላቁ የክህነቱ ጉዳይ ነው። ባለፈው ቀሲስም ሲያነሱ ሰምቻቸዋለሁ። የሆነ አጋጣሚ የሰማሁት ውይይት ላይ ፈጽሞ ቃልን እንዳለ ቅድም አንተ እንዳልከው የቁርባንም የጥምቀትም ሁሉንም ምስጢራት እናምናለን ቢሉ ክህነት እስከሌላቸው ድረስ አልቲሜትሊ ነል ኤንድ ቮይድ ነው። ያው ስላይክ እኮ አንድን እንትን ቀዳዳ ያለውን ታላቁ ምንድነው መሰለህ? ታላቁ ይሄ ቀድምም ስናገር ነበር። ይሄ ማለት አንድ ነን አብረን ህብረት እናደርጋለን ማለት አይደለም። እንኳን ከመካነ ኢየሱስ ጋር ይቅርና ከካቶሊክም ከኢስተርኖችም ጋር እኛ እናደርግም፣ ግልጽ ነው። ግን አዚስ ታይም
አንድ ነገር ማድረግ አለብን። ዝም ብለን አንድ የሚያደርግና ተቀራርበን የምናወራበትን የሚዘጋ ነገር ግን አናደርግም። ለምን? ኦኬ፣ ይህንን ማለታቸው ራሱ ክሬዲት መስጠት አለብን መጀመሪያ። ኦኬ፣ ይህንን መስጠታቸውን ይህንን ማለታቸውን የአባቶችን ትምህርት መጥቀሳቸውን ሪኮግናይዝ እናረግና ወደ መሀሉ ታመጣቸዋለህ። ወደ መሀሉ ከመጡ በኋላ ኦኬ፣ አሁን ይሄ ማለት ግን ብለን ስለ አፖስቶሊክ ሰክሴሽን የምናወራበት ጊዜ አለ። እውነት ለመናገር አሁን ግን መጀመሪያ መጽሐፍ ቅዱስን የሚለውን ቃል በቃል መቀበላቸውን ከዚያ ፕራክቲካሊ ወደምንመጣበት ሌላ ጊዜ የምናደርገው ውይይት ነው። ይሄ አሁን ይሄ ማለት ልዩነቱ ስለምናወራ ማለት ነው። ኦኬ፣ ከካቶሊክ ጋር ብንቀመጥ የምናወራው ወሬ ያለን የለ የምናወራው የማን ነው? አፖስቶሊክ ሴክሴሽን ትክክል እየጠበቀ ማን ነው የሚለው ከእነሱም ጋር ጭምር የምናወራው ነው በነገራችን ላይ። ስለዚህ አሁን ለጊዜው መካነ ኢየሱሶች የሚያደርጉትን ነገር አፕሪሼት እናደርጋለን። ከንቅሎቹ ከጎዳና ትምህርት በጣም የተሻለ ነገር አላቸው። በጣም ትራዲሽናቸውም ወደ ካቶሊክ ጠጋ ያለ ነው። ኦኬ፣ ስለዚህ ይሄንን መልካምነታቸውን እንጠቀምበትና በጋራ ለማውራት ዲስከስ ለማድረግ ኦፕን የሆነ እንትን መክፈት አለብን። በሮች መክፈት አለባቸው። ማውራት የኔ ሀሳብ 2 ስቴጅ አለው ነው። መጀመሪያ ትምህርቱ ላይ መስማማት የሚባል ነገር አለ። ትምህርቱ ላይ ከተስማማ በኋላ ሰው ምንድን ነው የሚያደርገው? ትምህርቱ ወደሚያደርስበት መስክ መድረስ መቻል አለበት። እኔ ክርስቶስ ያድናል፣ ክርስቶስ የዓለም ቤዛ ነው። እሺ፣ ይሄንን ተቀበልኩት፣ አመንኩት። ከዛስ ክርስቶስ ጋር መድረስ መቻል አለብኝ። ልክ እንደዛ ሁሉ ቅዱስ ቁርባን እንደዚህ ነው። የእምነት መግለጫው ተሰጠ፣ የመጀመሪያው ስቴጅ ታለፈ ማለት ነው። ከዛ ግን መድረስ መቻል አለባቸው ቁርባኑ ላይ ራሱ ማለት ነው። ይሄንን ከማን ጋር ይሄንን ለማውራት ብቁ የሚሆኑት እነማን ናቸው? ፔንቴኮስታል አይደለም። ይሄንን ቱፋ ፔንቴኮስታል ይሄንን ማውራት አይችልም። ፔንቴኮስታል አይደለም ቁርባንን በጨለጠ ከቋንቋ ነው እያለ ምኑን አሁን ኤግዛክትሊ በጣም ሩቅ ናቸው ፔንቴኮስታሎች ጋር ለማውራት። እኛ ዝም ብለን ነው አሁን የምንዳክረው እንጂ እንዴ ምንም አይነት ባክግራውንድ የላቸውም። በቃ ዜሮ ነው። ስለዚህ እኔ በዚህ ሰዓት ላይ መካነ ኢየሱሶች የሚያደርጉትን ነገር ማድረግ ባይዘው አይታችሁ ከሆነ እንትናቸው ራሱ እርጋታቸው ይሄ ፔንቴኮስታል እንቅስቃሴ እኮ ሀገር ያጠፋል እኮ በጣም ነው። በቃ ንቅል ነው። ይሄ ኦርጋኒክ አይደለም። ነን ኦርጋኒክ የሆነ ይሄ ኢቲክስ የሌለው ዝም ብሎ የሚራገጥ ነው። በጣም እኮ ሚራክል እያሉ የሚያደርጉት ነገር ስትመለከት ኦ ማይ ግድነስ ይሄ ሀገር ያበላሻል። ምራችሁ ትራዲሽን ራሱ የኢትዮጵያዊነት ራሱ የሚያበላሽ ነገር ነው። ወደ ሉተራን ስትመጣ ግን የሆነ ካልም የሆነ ነገር ረጋ ያለ ነገር ታያለህ። በጣም ጥሩ ነው። ይሄ በትምህርት ቤት ልጆቻችን ጋር ሲገናኙ ኢቲክስን ቢያንስ ሼር ያደርጋሉ። እና እኔ አሁን በዚህ ሰዓት ላይ ከመካነ ኢየሱስ ጋር ባለው ልዩነት ማውራት እኔ አልፈልግም በግሌ። ምክንያቱም መጀመሪያ ከፔንቴኮስታል መውጣት አለባቸው፣ መላቀቅ አለባቸው። ወደ ትራዲሽናቸው ወደ መጀመሪያ ወደ ወጡበት ይመለሱና ከዚያ ካልም ሆነን ይቺ እኮ አማናዊ ነው ማለታቸው አንድ ነገር ነው። ግን አማናዊ የሚሆነው እንዴት ነው? ማን ነው ይህንን ቅዱስ ቁርባን ማቀበል ያለበት? ትራዲሽናችን እናያለን። የቤተክርስቲያን ትምህርት፣ የአባቶችን ትምህርት። ክህነት ዝም ብሎ ማንኛውም ለምሳሌ ዲያቆን ታላቁ ገብቶ ቢቀድስ እኛ ስጋው ነው ብለን አንቀበል አንችልም። አንድ ቄስ ወይም አንድ ኦርቶዶክሳዊ ምዕመን ገብቶ ቀድሻለሁ ኑ ተቀበሉ ቢለን ስጋው ደግሞ ነው ብለን እኛ አንቀበል። ቅዳሴው ቅዳሴ ነው ብለን አፕሮቭ አናደርግም። እንኳን አይደለም ሌላ ቤተ እምነት ማለት ነው። ካህኑ መቀደስ ያለበት አሐዱ አብ ቅዱስ ብሎ መቀደስ ያለበት ክህነት ያለው ሐዋርያዊ ስልጣን ያለው ወይንም ደግሞ የቅዱስ ጴጥሮስን ስልጣን የያዘ ነው እንጂ ዲያቆን አሐዱ አብ ቅዱስ ብሎ አይቀድስም። የዲያቆኑ ደግሞ የራሱ ድርሻ አለው። እንኳን ሌሎቹ ቤተ እምነቶች የእኛንም እንኳን ማለት ነው አማኞቹ ተሰብስበው ቅዳሴ መቀደስ ይችላሉ ማለት አይደለም። ኦፍኮርስ ቅዳሴ የምዕመናን ጭምር ነው፣ የቄሱ ብቻ አይደለም። ይበል ህዝብ አለ፣ ይበል ዲያቆን አለ፣ ይበል ካህን አለ። ቅዳሴ የህብረት የክርስቲያኖች አንድነት ነው። በጋራ የምንቀድሰው ቅዳሴ ነው። ይህ ግልጽ ነው። ግን ክህነቱ ግን በተመለከተ መስዋዕቱን የሚሰዋው ሊቀ ካህናት ኢየሱስ ክርስቶስን ወክሎ በምስዋው ላይ የቆመው በመቅደሱ ላይ የቆመው ነው። እና ወደ አንድነቱ ላይ እናውራ። ለማንኛውም ታላቅዬ ቴንክ ዩ። ሀሳቡንም እኮ ሳልረዳው ቀርቼ ሳይሆን እዚህ እንትኑ ላይ የቲክቶክ መንደር ያው ብዙ ሰው ስላለበት
ነገ ከነገ ወዲያ ደግሞ ከእነንትና ጋር ህብረት አድርገናል ቸርች ደን እንጨፍር እንዳይመጣ ብዬ ነው። አክቹዋላይዜሽኑን ከሪያላይዜሽን መለየት ይፈልጋል። እንዴት ነው ኩነቱን ይሄ ሆነ ተብሎ የሚነገርለትን ነገር ከትምህርቱ መለየት ይፈልጋል። ይሄ ዝም ብሎ እንትን ማለት አያስፈልግም። አለባብሰን እንዳናልፈው ብዬ ነው። ትምህርቱ ላይ ከሆነ ትምህርቱን እንነጋገርበታለን። ትምህርቱ የሚሰጠውን ሀብትና ጸጋ፣ ትምህርቱ የሚሰጠውን ላይፍ ደግሞ ቀጣይ እንነጋገርበታለን። አሁን ለትምህርቱ ራሱ ቅርብ ሆነው የመጡ እነ መካነ ኢየሱስ እና እነ ሉተራኖች ናቸው ነው። አሁን ጉዳዩ እሱ ነው። በትምህርት ራሱ ለመነጋገር የሚቻለው ከእነዚህ ሰዎች ጋር ነው እንጂ ሰው አሁን እኮ በውሻ በሽታ ከተያዘ ሰው ጋር ስለ ኑሮ ውድነት እንዴት ታወራለህ? እመቤቴን በጣም እኮ አስቸጋሪ ነው። ሰውየው ይሄ በጣም ቫይረሱ በሰውነቱ በሙሉ ስለተሰራጨ ሰውነቱ መቦጫጨቅ ይጀምራል። የውሻ በሽታ የያዘው ሰው ካያችሁ በጣም ሰውነቱ መቦጫጨቅ ይጀምራል። እንደ ውሻ መጮህ ይጀምራል። ከሰውነት ተራ እየወጣ ነው የሚሄደው እና ፔንቴኮስታሎችም ልክ እንደዛ ነው። የውሻ በሽታ ስለያዛቸው የራሳቸውን ስጋ ይቦጭቃሉ ማለት ኢቭን በፕሮቴስታንት ጥላ ስር ያሉ ወንድሞቻችሁ መቦጫጨቅ ይጀምራሉ። ዝም ብለው ይጮሃሉ። ቋንቋ ይሁን ምን ይሁን አናውቅም፣ ይጮሃሉ ዝም ብሎ ማለት ነው። እና ከእነዚህ ሰዎች ጋር ስለ ኑሮ ውድነት ልታወራ አትችልም። ስለ ሌላ ርዕስ ልታወራ አትችልም። መጀመሪያን ሰውዬ ማሳከም ነው። ወደ ጤናው እንዲመለስ በቃ ረጋ ብሎ ማሰብ እንዲችል የሆነ ማሳከም የሚባል ስቴጅ ነው ለእነዚህ ሰዎች፣ ለፔንቴኮስቴ በአጠቃላይ ማለት ነው። ከታከሙና ጤነኛ ከሆኑ በኋላ ነው እንደዚህ አይነት እንደ ወረጋ ያለ ነገር መነጋገር ራሱ የሚቻለው። አሁን ሉተራኖችም ሆኑ ሌሎቹ ጤነኛ ስለሆኑ ነው እንደዚህ አይነት ወሬ ማውራት የሚቻለው። ቢያንስ እንደ ፔንቴኮስቴ የዛን ያክል በውሻ በሽታ የተጠቁ ስላልሆኑ ማለት ነው። ትምህርት ነክ ነገር ይወራ ከተባለ ከእነዚህ ሰዎች ጋር ነው የምናወራው። ኦፍኮርስ ትክክል የለውም፣ ምንም ጥያቄ የለውም እዚህ ጋር ዳዳዝም ሜክ ዘም ቫሊድ፣ ግን እነሱን ቫሊድ አድርጎ አያመጣቸውም። ይህንን ነገር አሁንም ቢሆን እንድንይዘው ስለፈለኩ ነው። ግን ክህነትና ቁርባን ላይ አንዲት ነገር ብናገር ደስ ይለኛል። ኢቨን በእኛ ቤተክርስቲያን ስርዓት ካህኑ የሚያደርገው ጸሎት አለ። ካህኑ የሚያደርገው ጸሎት ምንድን ነው የሚያደርገው? ሰዊ፣ ቀያሪ፣ ለዋጭ ተደርጎ የሚቀርበው ራሱ ክርስቶስ ነው። ራሱ ክርስቶስ ነው ሲባል ምንድን ነው? አሁን ኢቭን ክህነቱ የሚያስፈልገው ክርስቶስን ለመጥራት ነው። ክርስቶስ መጥቶ እንዲቀይረው ነው፣ እንዲለውጠው ነው። በየትኛውም ቅዳሴ ውስጥ ብትሄዱ በከመ አብያ ዘንተ ህብስተ ባርክ ወፈትት ዘንተ ጽዋ ወቀድስ በቃ አለ። ቀዳሹም ለዋጩም ያው ራሱ ክርስቶስ ሆኖ ነው የሚቀርበው። ለዚህ ግን በህዝቡና በአምላክና በህዝቡ መካከለኛ ሆኖ የሚቀመጠው ግን ካህኑ ነው። ያ ስልጣነ ክህነት ይፈልጋል። አሁን ቅድም ቀሲስ እንዳሉት ምንም እንኳን የሃይማኖት ልዩነት ባይኖረን፣ ምንም እንኳን የሌላ ልዩነት ባይኖረንም እኔ ዲያቆኑ ገብቼ መቀደስ እና ማቁረብ አልችልም። አይደለም ሌላ ዲያቆን መንበር እንኳን መንካት አይችልም። አይደለም ሌላ ምስጢር መፈጸም ማለት ነው። ስለዚህ እኔ ተመሳሳይ ነው ማምነው፣ ቀሲስም ተመሳሳይ ነው የሚያምኑት። ስለዚህ በቃ ብለን እንትን አንልም። ስርዓቱም ስለማይፈቅድ ህገ እግዚአብሔርም እንደዛ ስላልተሰጠ ማለት ነው። እንደዛ ስላልተሰጠ ስለዚህ ትምህርቱን ከአክቹዋላይዜሽን የሆነ እንዳይምታታብን ብዬ ነው። ትምህርቱ ሌላ ጉዳይ ነው። ስለ ትምህርቱ ከነማን ጋር ነው የምንነጋገረው? ከነገሌ ጋር ጎራ ለይተን እናስቀምጣለን። አክቹዋላይዜሽን ሲመጣ ግን ቫሊድ ሳክረመንት አለ ብለን የምናምነው ሐዋርያዊ ስልጣነ ክህነት ክትትል ባለበት ቤተክርስቲያን ውስጥ ብቻ ነው። ኤክስክሉሲቭ ነው። ይሄ ሊመቻመች የሚችል ትምህርት አይደለም። ሐዋርያዊ ስልጣነ ክህነት ክትትል ከሌለ ምስጢራት የሉም። ምስጢራት ከሌሉ ድህነት የለም ነው። በቃ አለቀ። ይሄ የማይናወጽ ትምህርቱ ነው አክቹዋላይዜሽን ላይ ሲመጣ ማለት ነው። ይሄንን ራሱ የምንነጋገረው ግን ከነገሌ ጋር ነው ብሎ ወስኖ መናገር ይቻላል። ምናልባት ፖይንት ስቼ ከሆነ ይቅር በሉኝ መምህራን። ቆንጆ ነው። ቃልን ያሰማልን ታላቁ ቀሲስም ወረዱ መሰል ከስር እንዴት ናቸው? ያልተገናኘን ቀጥሉ። እሺ ቀጥሉ።
ሚዩት ነዎት መምህር በረከት? መሀል ላይ አንዳንድ ነገር ላሳያችሁ ብዬ ነው። እዚሁ ቅድሙ መጽሐፍ ላይ in defining the Lord's Supper, Lutherans and the Reformed make use of many of the same terms and phrases but understand them differently ይላል። ሉተራኑ ነው እንደዚህ የሚለው። ባይዘው እነሱ በጣም ስለሚያውቋቸው ብዙ ዘመን ስለተነጋገሩ በዚህ ጉዳይ ከኛ ባለፈ ብዙ ልምድ ስላላቸው በምን ያህል ደረጃ በቃላት ጨዋታ እንዳለም እንድታየው ነው። This is especially true of the real presence ይላል። በተለይ real presence አስመልክቶ ቅዱስ ቁርባን አስመልክቶ በቃላት አንድ ነን የሚል ግን በትርጉም የተለያየ መንገድ ዲፋይን ማድረግ አለ ይልና this is but beneath the surface they have different view on atonement, justification and sanctification ይላል። አያችሁ፣ በቅዱስ ቁርባን ብቻ አይደለም፣ በአቶንመንት፣ በጀስቲፊኬሽን፣ በሳንክቲፊኬሽን ቃላቱ ዘሴም ቢሆኑ እነሱን ዲፋይን በሚደረጉበት መንገድም ልዩነት አለ ይላል። ይሄ ሉተራኑ ነው እንደዚህ የሚል ባይዘወይ their difference with regard to the Lord's Supper are only the tip of the iceberg ይላል። በቅዱስ ቁርባን ላይ ያለው ልዩነት የትልቁ የበረዶ ግግር ጫፉ ብቻ ነው። ወደ ውስጥ ስንገባ ልዩነታችን አቶንመንት፣ ጀስቲፊኬሽን፣ ሳንክቲፊኬሽን ላይ ሁሉ ያለ ነው እያለ ይነገራል። which means ቴዎሲስ ላይም ልዩነት አለ ማለት ነው። ጀስቲፊኬሽን፣ ሳንክቲፊኬሽን እና እነዚህ ሶስቱ እንትኖች ላይ ልዩነት ካለ የክርስትና ዋና ዓላማ የሆነው ሱታፌ መለኮት ላይም ልዩነት አለ ማለት ነው። ያ እንዴ በቅዱስ ቁርባን ላይ ያለ ልዩነት እኮ it's just only the tip of the iceberg አለ። በጣም የሚገርም ነው። ታዲያ አሁን ይህን ሁለቱን ተመሳሳይ ክርስትና ማለት ይቻላል? በዓላማም በትምህርትም በአካሄድም የማይመሳሰሉ ከሆነ እነሱ ራሳቸው ውስጥ ያለ ራሱ ፕሮቴስታንት ሊባል እና የማይባል አለው ማለት ነው። አይ እኮ ምንም የታወቀ ነገር እኮ ነው ታላቁ። እሱ ብቻ ሳይሆን እኮ በአንድ ቸርች ውስጥ ያሉት ራሱ አሁን ሙሉ ወንጌል ላይ ሆኖ አንዱ ሌላ ያምናል፣ አንዱም ሌላ ያምናል። መካነ ኢየሱስ ውስጥ ሆኖ እንደዛው አጋጥሞን እኮ ያውቃል እኮ። እኔ ከመካነ ኢየሱስ ነኝ፣ ግን ቅዱስ ቁርባን የጌታ ሥጋና ደም አይደለም፣ የኃጢአት ስርየት አያሰጥም፣ ከመዳን ጋር ግንኙነት የለውም ይላል። ይመጣና ማለት ነው ከሙሉ ወንጌልም ሆኖ እዛ ነኝ ምን አገባኝ እኔ ስለ ሙሉ ወንጌል ይላል። እና እኔ በጣም እኮ ሰርፕራይዝ እኮ ነው የሚያደርጉን አንዳንዴማ ማለት ነው። እና እኔ እንጂ የደረስኩበት ድምዳሜ ምንድን ነው፣ እያንዳንዱ ግለሰብ ፕሮቴስታንት ላይ እምነቱን የሚጀምረው ራሱ ያ ግለሰብ እንደሆነ ነው የገባኝ የመጣው። ከዛ ውጭ ማንንም አይሰማም፣ ዳር ያዝ ይልሃል ማለት ነው። 10 ሚሊዮን ፕሮቴስታንቲዝም አለ እያልከን ነው በቁጥራቸው ልክ እንዴና ከብር ከባድ እኮ ነው በጣም ናቲ ሀሳብ ሰማዳቆን አይ በጣም አሪፍ ሀሳብ ነው ያነሳችሁት። በነገራችን ላይ እኮ ያው የተነሳው ሀሳብ መጀመሪያም ይሄ ምንድነው ቀረብ የሚለው ሀሳባቸውን አንስተን እንሞግታቸው ከሚለው አንጻር እንጂ ኢቭን እኮ አንዳንድ ሉትራን እኮ እንኳን ከሚስጥራት አልፎ ነጻ ፈቃድን አንድ ሰው ከዳነ በኋላ ነው የሚያገኘው ብለው ያምናሉ። በነገራችን ላይ ሉትራን ምናልባት ይህንን እነ ታላቁ ምናምን አይታችሁት ከሆነ አላውቅም። አሁን ለምሳሌ ሰው ከዳነ በኋላ ነው ነጻ ፈቃድ የሚኖረው የሚል እኮ ትርጉም ሉተሮች ጋርም አለ። ቡክ ኦፍ ኮንኮርድን እንትን ባሉት ባስቀመጡት ላይ ሰው ከዳነ በኋላ ነጻ ፈቃድ የሚያገኘው ብሎ አስቀምጠዋል። ለምሳሌ እንደዛ ማለት እነሱም ጋር እኮ ሲሪየስ ኬዝ አለ። ግን ምንድነው ቢያንስ ቀረብ የሚል ነገር ለጠጋ ማለታቸው ጥሩ ነው። ከሱ ተነስተን አንዳንድ ነገር ለመሞገት ይመቸናል ለማለት ፈልገን እንጂ እነ ዝዊንግሊን እነ ካልቪንን እንዴት አድርገው እንደሚሰጧቸው የእንግሊዝኛ ትርጉሞቻቸው ራሱ በአማርኛ ተርጉመው ራሱ አስቀምጠዋቸዋል። እና በጣም ለምሳሌ እንደውም ቆይ ምናልባት
ማሳየት ከተመቸኝ ስለ ነጻ ፈቃድ የተናገሩትን ብታዩ እንግዲህ በጣም ደህና ናት። ቀረብ አለች የተባለችው እንኳን ምን ያህል ለምሳሌ ይታያል። ይሄ ታላቁ ይታያል። ብዙ ያለ ነው ነጻ ፈቃድ የምትለው ቦታ ከውድቀት አንስቶ ሰው በእግዚአብሔር ነው የሚለው በእግዚአብሔር ፊት ኃጢአተኛና በደለኛ ብቻ ብሎ ሳይሆን ነገር ግን በቃ ቀጥ